ጤና ይስጥልኝ እንደምን አላችሁ? ማን ያህል ይሻል ነኝ ከማኒ ኢትዮጵያን ሪሶርስስ ዩቲዩብ ቻናል። ምናልባት ይህ ለመጀመሪያ ጊዜ ከሆነ ዩቲዩብ ቻናሉ ጋር ማኒ ኢትዮጵያን ሪሶርስስ የሚል ዩቲዩብ ቻናል በመሄድ የመረጣችሁትን ፕሌሊስት መርጣችሁ ስለ ሪል ስቴት የተወሩ ነገሮችን መስማት ትችላላችሁ። ዛሬ ለማውራት የፈለኩት ስለ ናካ ሃውሲንግ ፕሮግራም ነው። ናካ ማለት ኔበርሁድ አሲስታንስ ኮርፖሬሽን ኦፍ አሜሪካ ነው የምለው። ምናልባት ስለዚህ ፕሮጀክት ኦልሬዲ ተጠቃሚ የነበራችሁ ሰዎች ታውቃላችሁ። አሁን የሞከራችሁ ያላችሁ አፕሩቭድ የሆናችሁ ማርኬት ላይ ያላችሁ ደግሞ ለዚህ ፕሮግራም ላይ ፓርቲሲፔት ለማድረግ በሁለት ሀሳብ ያላችሁ ሰዎች ትኖራላችሁና ስለ ፕሮግራሙ አድቫንቴጅ እና ዲስአድቫንቴጅ አጠር ያለ ነገር ልነግራችሁ ፈልጌ ነው። ማንኛውም ፕሮግራም አድቫንቴጅ አለው፣ ዲስአድቫንቴጅ አለው። ፐርፌክት የሚባል ፕሮግራም የለም። ሰዎች ጥቅሙንና ጉዳቱን አይተው የሚሻለውን ባላንስ አድርገው መምረጥ ያለባቸው እነሱ ናቸውና ይሄ መጥፎ ነው፣ ጥሩ ነው፣ ድንቅ ነው ብዬ ወይም ይሄ በጣም መጥፎ ነው ለማለት አይደለም። እናንተ ኢንፎርምድ የሆነ ዲሲሽን ሜክ እንድታረጉ አውቃችሁ ገብቷችሁ ውሳኔ እንድትወስኑ ለእናንተ ሀሳብ ለመስጠት ነው። ስለ ናካ ፕሮግራሞች ዛሬ የምናወራው ማለት ነው። የናካ ፕሮግራም ጥሩ ነገሩ ጋር እንጀምር። በጣም ድንቅ ነገር አለው። አንደኛው ከማርኬት ሬት በታች ይሰጣሉ። ብለው ማርኬት ፊክስድ ሬት። ለምሳሌ ማርኬት ላይ አሁን ኢንተረስት ሬት 6.5 ቢሆን ናካ 5.5 ነው የሚያደርገው። 5.5 ማርኬት ላይ ቢሆን 4.5 ነው የሚያደርገው። ከዛም በተጨማሪ ገንዘብ ካላችሁ ዳውን ማድረግ ትችላላችሁ። ባይ ዳውን የሚባል ፕሮግራም አለ። ሬቱን የበለጠ ከዛም በታች አሁን ለምሳሌ 6 ሆኖ 5.5 እነሱ ኦፈር ያደርጓቸዋል። ነገር ግን በገንዘባችሁ ደግሞ ባይ ዳውን በማድረግ 2 3 1 ድረስ ማውረድ ትችላላችሁና ይሄ ፕሮግራም አላቸው which is great right። ሌላው ደግሞ ኖ ዳውን ፔመንት። አሁን በሬጉላር ማርኬት ኤፍኤችኤ ከሆነ 3.5 ኮንቬንሽናል ከሆነ 3% ዳውን ፔመንት መክፈል ሪኳየርድ ነው አይደለ? ቤቱ 400,000 ቢሆን 3% ማለት 12,000 ብር ነው። ስለዚህ ያንን ዳውን ፔመንት 12,000 መክፈል ይጠበቅባቸዋል የ3%ቱን። ቪኤችዲኤ ሎን አሲስታንስ ካገኛችሁ ዳውን ፔመንት አሲስታንስ ካገኛችሁ ደግሞ 2%ቱን እነሱ ይከፍላሉ፣ 1% እናንተ መክፈል አለባችሁ። በናካ ሲሆን ግን ኖ ዳውን ፔመንት፣ ዚሮ ዳውን ፔመንት የለባችሁም። ኖ ክሎዚንግ ኮስት። ኤኒ ሬጉላር ትራንዛክሽን ላይ ቨርጂኒያ ላይ እስከ 3% ነው ክሎዚንግ ኮስት። ሜሪላንድ ላይ አንዳንዴ እስከ 5% ይሄዳል፣ ትንሽ ታክሱ ሀይ ስለሚሆን ማለት ነው። ሌላው እዚህ ግን ናካ ላይ ኖ ክሎዚንግ ኮስት። ሌላስ ኖ ሞርጌጅ ኢንሹራንስ። በሬጉላር ትራንዛክሽን ከ20% በታች ዳውን ፔመንት እስከ ከፈላችሁ ድረስ ሞርጌጅ ኢንሹራንስ መግዛት አለባችሁ። ያ በወር እስከ 150 ብር፣ 120 ብር፣ 100 ብር እንደየሁኔታው እንደየቤቱ ሁኔታ ከፍ ዝቅ ሊል ይችላልና ማንም ሰው ከ20% በታች ዳውን ፔመንት ከፍሎ ቤት የሚገዛ ሰው ሞርጌጅ ኢንሹራንስ አለው። ናካ ፕሮግራም ግን ሞርጌጅ ኢንሹራንስ የለውም። ሌላው ክሬዲት ስኮር ኤፍኤችኤ ሎን ወደ 620 ነው። ኮንቬንሽናል ደግሞ ወደ 680 አንዳንድ ከ7 በላይ የሚሉበት ሁኔታ አለ። በጣም the best perfect ክሬዲት ስኮር ነው ኮንቬንሽናል ሎን የሚፈልገው። ኤፍኤችኤ ጥሩ ነው ብንል እንኳን እስከ 620 ድረስ ይፈልጋል። በናካ ግን የክሬዲት ስኮር የሚባል ኮንሲደሬሽን የለም። ስለዚህ this is the perfect very nice program but it's not perfect. There is nothing perfect in this world. So ናካ ፕሮግራም ላይ ያለው ደግሞ እንደ ችግር እንደ ድሮባክ ምናያቸው ደግሞ ምንድናቸው? እነሱን እስኪ ድሮባክስ ኦፍ ናካ ሃውሲንግ ፕሮግራም አንደኛው ታይም ኮንሱሚንግ ነው አፕሩቫሉ። አሁን ማንም ሰው በኖርማል ወይ በሬጉላር ትራንዛክሽን በአንድ ሳምንት ውስጥ ሎን አፕሩቫል ልታገኙ ትችላላችሁ። ሁለተኛ ሳምንት ላይ ደግሞ ወጥራችሁ የቤት የፈቃድ ወስዳችሁ
በየቀኑ እየሄዳችሁ ቤት ብታዩ በሁለተኛ ሳምንት የምትፈልጉትን ቤት ማግኘት ትችላላችሁ። ከዛ በኋላ ኦፈር ይገባል። በ14 ቀን በ21 ቀን የቤታችሁን ቁልፍ ልትይዙ ትችላላችሁ ማለት ነው። this is how ሬጉላር ፕሮሰሱ ማለት ነው። ነገር ግን ናካ ላይ እንደዚህ የሚባል ነገር የለም። መጀመሪያ አፕሩቫል ለማግኘት ብዙ መሄድ ያለባቸው መንገዶች አሉ። ፋይናንሻል ካውንስሊንግ፣ በጀቲንግ፣ ኢንካም ቬሪፊኬሽን ፕሮሰሱ ከ3 ወር እስከ 9 ወር አንዳንዴም እስከ ዓመት የሚፈጅበት ሁኔታ አለ። በተለይ ደግሞ አንዳንዴ ለዚህ ለታይም ኮንሱሚንግ አፕሩቫል ፕሮሰሱ እኛም ኮንትሪቢዩት እናደርጋለን። ምክንያቱም ይሄን ዶክመንት አምጡ እንባላለን። በተባለው ቀን ያንን አናደርግም። የካውንስሊንግ ቀጠሮ ይኖረናል። ወይ ካውንስሊንጉን እናረፍዳለን ወይ አንሄድም። አበሾች ደግሞ ወይ ባል ይሄዳል ሚስቱን ትቶ ወይ ሚስት ትሄዳለች ባሏን ትቶ፣ እነሱ ደግሞ በጋራ ካልመጣን አያማክሩንም። ስለዚህ የመጀመሪያውን ካውንስሊንግ ሴሽን ሚስ ስታረጉ ለሌላ 3 ወር ሊቀጠር ይችላል። ምክንያቱም ሌላ ሰው በእናንተ ወረፋ ስለሚገባ ማለት ነው። ዶክመንቶችንም ባላቀረባችሁ ቁጥር እንደዚህ እየሆነ ነው አፕሩቫል ፕሮሰሱ 3 ወር 6 ወር 9 ወር ዓመት ድረስ ሊሄድ የሚችለው ማለት ነው። እና ቬሪ ታይም ኮንሱሚንግ አፕሩቫል ፕሮሰስ አለው ማለት ነው። ሌላኛው እንደ ድራውባክ ወይም እንደ ቻሌንጅ የምናየው በጣም ስትሪክት የሆነ ፋይናንሻል ስክሪኒቲ አለ። በጣም ያያሉ። የእናንተን ኢንታየር ፋይናንሻል ሂስትሪ ነው የሚያዩት። እንዴት ነው ወጪ የምታወጡት? በሳምንት ስንት ጊዜ ነው ካሽ የምታወጡት? ማኪያቶ ቡና የምትጠጡት? $100 ለማላካችሁ ከማን ገባ? ይሄ የማን ነው? የሴቪንግ ሁኔታችሁን፣ እዳችሁን፣ ወጪያችሁን ኤቭሪቲንግ ነው የሚያዩት ማለት ነው። እነዚህን ዶክመንቴሽኖች አይተው የእናንተን የገንዘብ አወጣጥ ስርዓታችሁን፣ ገቢ ወጪያችሁን ኤቭሪቲንግ ያያሉ። አንዳንድ ሰው ያን አይወደውም። በእርግጥ ለእናንተ ጥቅም ነው፣ ግን ብዙ ሰው $100 ለማን ነው የላከው? ከማን ነው የመጣል? በቀን 3 ጊዜ እንዴት ሻይ ቡና ትጠጣለህ? እንደዚህ አይነት ነገር ማንም ሰው በገዛ ገንዘቤ እንድቆጣጠረኝ አልፈልግም የሚል ሰው አለ። ይሄ አንዱ ችግር ነው ማለት ነው። ሌላው ሊሚትድ ፕሮፐርቲ ኦፕሽን ነው ያለው። ምክንያቱም ናካ የፕሮፐርቲ ኮንዲሽን ወይም አፎርደቢሊቲ የሚሉት ጋይድ አላቸው። አንዳንድ ጊዜ ለምሳሌ ሃንዲማን የሆነ ሰው የእጅ ጥበብ የእጅ ሙያ ያለው ሰው ትንሽ ችግር ያለበትን ቤት ወይም ችግር ነሰንስ ጥገና የሚፈልግ ቤት ራሴ ገብቼ እጠግናለሁ ልል ይችላል። ራሴ ሰራዋለሁ ልል ይችላል። ራሴ ይሄን ፊክስ አደርጋለሁ ልል ይችላል። ግን የናካን ፕሮፐርቲ ኮንዲሽን የራሳቸው ኢንስፔክሽን አላቸው፣ ኢንስፔክተርስ አላቸው፣ ኢንስፔክሽን ቲም አላቸው። ያንን ክራይቴሪያ ያላሟላ ቤት መግዛት አይቻልም። ስለዚህ የነሱን ክራይቴሪያ የሚያሟላ ቤት ሊሚትድ ነው፣ በሽበሽ አይደለም። ገባችሁ አይደል? በሽበሽ አይደለም። ላይክ እንደፈለጋችሁ የምትመርጡት አይደለም፣ ወይም እናንተ ስለወደዳችሁት ብቻ የሚሆን አይደለም። የነሱን የኢንስፔክሽን ጋይድላይን ማለፍ አለበት ማለት ነው። ሌላው ፖቴንሻል ፎር ዲሌይስ ኢን ክሎዚንግ፣ ይሄ ነው ባይ ዘ ወይ ትልቁ እኔ እንደ ትልቁ ድራውባክ የማየው። ሌላው እዚህ ጋር ያላነሳሁት ቤቱን ከገዛችሁ በኋላ ቤቱ ፕሪንሲፓል ሬዚደንሲያችሁ ሆኖ ይቀጥላል እንጂ ማከራየት አይቻልም። የናካ ቤት ገዝቶ ለክራይ ሰጥቼ ኢትዮጵያ ሄዳለው ሌላ ስቴት ሄዳለው ምናምን አይሰራም። ቤት ማከራየት አይቻልም። እኔ አሁን አንዲት ጓደኛዬ ቤት በናካ ነው የዘጋችው። አሁን ግን ስራ ዴቨሎፐር ናት። ስራ አግኝታ ተነሲ ነበረ መሄድ ያለባት ማለት ነው። ናሽቪል ተነሲ ቤት ስራ አገኘች። ነገር ግን ቤቷን አከራይታ መሄድ አትችልም። የእሷ ፕሪንሲፓል ሬዚደንስ ሆኖ መቀጠል ስላለበት በዚህ የተነሳ ኦፈር ለተር ብታገኝም ስቴት መቀየር አልቻለች። ምክንያቱም ዩ ካናት ረንት አውት፣ ቤቱ ለፕሪንሲፓል ሬዚደንስ ነው፣ ለፕሪንሲፓል ሬዚደንስ ነው። ከዛ ላለፈ ነገር መጠቀም አይቻልም። they are very strict by the way። አይናው ሰዎች ያለ እነሱ እውቅና ወይም አይታወቅም በሚል የሚያከራዩ ሰዎች ውስጡን እንዳሉ አውቃለሁ። ግን they are very strict። ያገኙ ቀን ቤቱ ይመለሳል እና ይሄ አለ። ኤኒዌይ የመጨረሻውን እቺን ፖቴንሻል ፎር ዲሌይስ ኢን ክሎዚንግ የሚለውን እቺ በጣም ወሳኝ ነጥብ ናት። ምን ማለት ነው? በኖርማል ትራንዛክሽን ክሎዚንግ ዴት በጣም ነው ማተር የሚያደርገው ለሻጭ ማለት ነው። ለምሳሌ ሻጭ ቤቱን ሊሸጥ አወጣ። ቤቱ 2 ወር ያህል ማርኬት ላይ ቆየ።
2 ወር ላይ ማርኬት ላይ ቤቱ ሳይሸጥ ስቆይ ሻጭ ምን ያደርጋል? ሞርጌጅ እየከፈለ እኮ ነው። አከራይን አስወጥቷል ወይም ሻጭ ሌላ ቤት ገዝቶ ወጥቷል። ቤቱ ቫካንት ነው፣ አልተሸጠም። ስለዚህ ምን እያደረገ ነው? ራሱ እየከፈለ ነው። ሞርጌጁ ራሱ እየከፈለ ነው። ዩቲሊቲ ራሱን እየከፈለ ነው። ከዛ በኋላስ ገዢ ያገኝ። ገዢ ሲያገኝ ምንድን ነው የሚያስበው? ቶሎ ከእጁ ቤቱ እንደወጣ ይፈልጋል። ምክንያቱም እያንዳንዷ ቀን ቤቱ በሱ እጅ በቆየች ቁጥር ሁሉ ኮስት አለው ሻጭ ላይ። ስለዚህ ሁልጊዜ ቶሎ ክሎዝ የሚያደርግለትን ገዢ ይመርጣል ሻጭ። በ14 ቀን፣ በ21 ቀን፣ በ2 ሳምንት እኔ ክሎዝ አደርግልሃለሁ የሚለውን ሰው ይመርጣል። የናካ ክሎዚንግ ግን ከ30 ቀን እስከ 40 ቀን ይፈጃል። ለምን? ብዙ ላየርስ አሉ። ኢንተርናል ፕሮሰሱ አለ። ከዛ በኋላ ደግሞ ባንክ ሄዶ ባንኩ የራሱ የሚወስደው ጊዜ አለ። ባንክ ኦፍ አሜሪካ ጋር ነው የሚሰሩ። ስለዚህ በዚህ ምክንያት የእናንተ ኦፈር ሌስ ኮምፒታቲቭ ነው የሚሆነው። በተለይ መልቲፕል ኦፈር ብዙ ሰው አንድን ቤት 3 ሰው 4 ሰው 5 ሰው 2 ሰው ይሄን ቤት ለመግዛት ኦፈር ቢያቀርብ ሻጩ ፎር ሹር የናካን ኦፈር አይደለም የሚመርጠው። የናካ ኦፈር የመጨረሻው ተመራጭ ነው የሚሆነው ማለት ነው። እነዚህ ድሮባኮች አሉ። ይህ ማለት ግን ናካ መጥፎ ነው ይቅርባችሁ ማለት አይደለም። እነዚህን ድሮባኮችን እዩ። ቅድም ያነሳናቸውን አድቫንቴጆችን እዩ። ባላንስ ስታደርጉ ለእናንተ ሞር ሚዛናችሁን የደፋው የትኛው ነው? ችግሩ ነው ወይስ አድቫንቴጁ ነው? ይህንን ባላንስ አድርጉና እናንተ ምርጫችሁን መቀጠል ትችላላችሁ። ናካ እንዴት ነው የምንገባው? ናካ ፕሮሰስ ላይ እንዴት ሬጂስተር ላድርግ? እንዴት ናካ መግባት እችላለሁ የምትሉ ኦልሬዲ ናካ ገብታችሁ ያቆማችሁ አሁን ፕሮሰስ ላይ ያላችሁ ለማንኛውም ምክር ጠይቁኝ። እዚህ ያለነው እናንተን ለመርዳት ነው። መልካም ቀን።